بسم الله الرحمن الرحيم የሚገርመው ግን አንዳንድ ወጣቶች ሀዳን አላህ ወሃዳሁም አላህ ይምራን እነሱ ይምራቸው በዛ ሰዓት ላይ ለሊት ማለት በአላህ ያመነ ሰው ከሚተኛበት ቦታ ቀና ይልና ጎኑን ከማሳረፍ ቀና ብሎ ወደ አላህ ያለቅሳል የሚፈልገው ነገር ከአላህ ይቀበላል ይወስዳል ለዛን ያ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ያለፈውንም ወንጀል የሚመጣውንም ወንጀል ሁሉ የማረላቸው ያ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለሊትን በመቆም ያሳልፉ ነበር እግራቸው እስኪሰነቃቀል ድረስ እናታችን አይሻ ምን ትላለች አላህ እኮ ላንተ ምሮልሃል ያለፈውንም ወንጀል የሚመጣውንም ወንጀል لما تعرفون عرفت تلزم إلى أفلا أكون عبدا شكورا جيتين ما مسجن باريا الهون من ديار يا الله حمدتني صلى الله عليه وسلم يا الله حمدتني صلى الله عليه وسلم يا لفهم وانجل يمي متاهم وانجل يتمار الله يا الله حمدتني صلى الله عليه وسلم قوموا جيتاتشو ليالكسو ميتيقوت كونا ميلمنت كونا فما بالك أنت وأنا أنينا أنت من مونا اللبن تاريخ وانجلوس قفتني علينا جيزيون بنقل في الناس هالفو أو عندهم يمتوا فتنة الله فيسبوك تويتر واتساب كجلو سريج انشقا ها يا ورا كما يفكر سيتو شقا يا ورا الله انفرا والله عندنا وندوج وإنما عندنا سيتوج الزاري بمكمد ያልተፈቀደላቸውን ንግግርን ይለቃሉ ያልተፈቀደላቸውን ፎቶ ይበትናሉ ምን አሳወቀህ አንተ አሁን ጥይት ከዛ ትነሳለህ እንዴ ታውቃለህ ይሄ መጥፎ ነገር በትነተኛክ በዛው እንቅልፍ እኮ ልቀር ትችላለህ ልሞት ትችላለህ ስትነሳ ቀብሩ ስትነሳ ትችላለህ ይሄን ታውቃለህ ባሮች አላህ የሚፈሩ ባሮች ወደ አላህ የተመለሱ ይፈልጉትን ነገር ሲቀበሉ አንተ ደግሞ ያልተፈቀደልን ሰዓት ላይ ቁጭ ብለህ حرام تلقاله كالتفكر سيدك تاوراله تجناجناله يا تفكر لن مدفو سوراوچن تملكتاله اتق الله يا عبد الله الله انفرا الله كي ملكتها يسمعها ياكها يفلك كماتنا كافر بتدبكم كጓደኛክም بتدبكم ጌታ الله سبحانه وتعالى ያቀሃል ከፈለገ ደግሞ አያይዙ በጣም ይበረታል ይዛል ከያዘክ ደግሞ አታመርጠው አውቆ ነው የሚተወካውን እንደፈለግኩን ይላል ካደስ ማምለጫ ነው ማምለጥ አይችልም ከሱ አላህን እንፍራ በሰዓት ላይ ጌታችንን እንጠቀምበት አቀል شيء ቁም እስቲ አንድ ወለል ካስገድ ከዛ ቁርአን ቅራ እንደው ይመለከካ ይሄን ብቻ ከደርክ በኋላ ሂድና የምታነቡን ያዱኛ ትምህርትን ቢሆን አጥና ያ اخي ሙራጃ አድርግ ፌስቡክ እና ዋትስአፕ ላይ ምናምን ቁጭ ብለህ ጊዜን ከምትገል ማለት የማይሆን ነገር ከምትለቅ የማይሆን ነገር ከምታይ አላህን ፍራ አንተም አንቺም የአላህ ባሪያዎች ሴትም ይሄ ነገር በጣም ጥንቃቄ ማድረግ ያስፈልገናል በተለይ ወጣቱ አሁን የተበላሸበት ማለት ሴቶችም ክብራቸውን ያጡበት በዚህኛው ኢንተርኔት ይሉታል ሼክ አብዱልዛቅ አልበድር በቃ ነዳጅን የሚያጠፋ ነገር ማለት ነው ፌስቡክ ይሉታል አንደኛው ነው ፌስቡክ ነው ተወና አንደኛው ራሱ والله ስንት ወጣቶችን ያበላሸብን ነው ሴቶች ዱሮ ይሄ የተለያየ መጥፎ ነገር አንድ አማኝ የሆነ ሴት ጋር ለመድረስ በጣም ጠባብ ነው ጉዳዩ ፊትናው የሆነ መጥፎ ነገር የሚደርሳት ወይ በጓደኛዋ በኩል ወይ በጣም ካነሰ በሆነ በምንድነው በቴሌቪዥን ምናምን አሁንስ እሷ ቤት ቁጭ ብላ ስልክ ትከፍታለች ፌስቡክ የሚባለው ነገር ቤቷ ቁጭ ብላ የዓለም መጥፎ ነገር ሁሉ ይደርሳታል قاذورات العالم كله ዓለም ላይ ያለው ሁሉ መጥፎ ነገር አስቀያሚ ነገር ሁሉ ይደርሳል አዑዙ ቢላህ አላህን እንፍራ እህቶቻችንም አላህን እንፍራ በላቸው يا أخي وطاتنة تتكمبت
በወጣትነትም ጊዜን ተጠቀምበት ገና አላህ ተዓላ ፊት ማየት ትፈልጋለህ ጀነት መግባት ትፈልጋለህ ከሚዛን መዳን ትፈልጋለህ ፊት ለፊትህ እኮ ገና ጀሃነም አለ ሲራጥ አለ ገና يوم القيامة 50,000 ዓመት ሙሉ ሜዳ ላይ ትቆማለህ ፀሐይ አንተ ጋር ትቀርባለች ገና ይቀብር ጭንቅ አለ ፊት ለፊትህ ይሄን እያወቅህ ነው አንተ ወጥፈለከ ምን ሰራው ይሄ ነገር እያወቅህ ነው ሴቶች የምታባራሻቸው يوم القيامة እኮ ሰዎች የሚሰቃዩበት ጊዜ ሰባት ሰዎች አላህ Subhanahu Wa Ta'ala የራሱ ጥላ ስር ያደርጋቸዋል ከዛ አንደኛ ማን ነው شاب نشأ في عبادة الله استوس شاب نشأ في عبادة الله ወጣት ነው ጊዜውን በአላህ ተዓላ ያሳለፈ አላህን በመገዛት ሰላትን በመስገድ አላህን በመፍራት ጊዜውን ያሳለፈ ወጣትነት ኃይል አለው ስሜትም አለ ብዙ ነገር ይፈታተናል ይሄ ሁሉን አልፈ አላህን ፈርተ ስሜትህን ተቆጣጥረከው በዛ ላይ ወጣትነትህ በዲን ላይ የምታሳድግ ከሆነ ነገ يوم القيامة ጥላ ባይለበት ጊዜ ፀሐይ በምትቀርብበት ጊዜ እናት ከልጁ በምትሸሽበት ጊዜ ልጅ ከእናት በሚሸሽበት ጊዜ ሚስት ካንተ ከምትሸሽበት ጊዜ እናት እርጉዝ በሆዷ የተሸከመችዋን ነገር በድንጋጤ የምትጥልበት ጊዜ ህፃን ልጅ በድንጋጤ ሽበትን በሚያወጣበት ጊዜ አላህ Subhanahu Wa Ta'ala በዛን ጊዜ ሰባት ሰዎችን ጥላ ስር ያደርጋቸዋል يوم لا ظل إلا ظله ጥላ ባይለበት ጊዜ ከዛስ ማን ነው شاب نشأ في طاعة الله ወጣት ሆኖ ጊዜውን በአላህ ተዓላ ያሳለፈ ነው አሁን ነው ጊዜው እንደፈለኩ ይፈነዳሉ በኋላ አላህን ወደ አላህ መለሳሉ አታስብ መቼ እንደሞት እንደሚመጣብህ አታቀምና ይለኛው ማን ነው ورجل دعته المرأة الصالحة فقال إني أخاف الله كذا اسمان ነው አንድ በጣም የምታምር ሴት ዘሯ በጣም ይከበደ ሀብታም የሆነችው በጣም የምታምር ተዘጋጅታ ማንንም ባይለበት ጊዜ ቦታ ላይ እንደው እኔ ከኔ ጋር ተጫው ዝሙትን ስራብኝ ስትለው فقال إني أخاف الله እኔ አላህን ፈራለሁ ያለ ሴትም እንደዛው አንድ መጥፎ ሰው ማንንም ባይለበት ካንቺ ጋር ዝሙት ሊሰርምትል ከሆነ እሷን በጊዜዋ إني أخاف الله ካለች እነዚህ ናቸው የአላህ ተዓላ ጥላ ስር يوم القيامة የሚሆኑት ይሄ ደግሞ በማን ላይ ዙሪያ ነው በወጣቶች ዙሪያ የሚያጠነጥን ነው ጊዜ ተጠቀምበት አላህ ወደ ሰማይ ይወርዳ ስንል እናምናለን በዛን ሰዓት ላይ ቆመን አላህን እንለምን በተለያየ ነገር በመጥፎ ነገር ጊዜያችንን ከምናሳለፍ ማለት ነው طيب هذا بالله التوفيق ان شاء الله ኢዳኑ ትምህርት ላይ እናቆምና ነገ ደግሞ ان شاء الله የቀረውን 6 ቤቶችን ነገ በአላህ ፍቃድ እንጨርሳለን والله تعالى اعلم